ነምበር ኦፍ ኤ ዩኒየን ቢን ፈልጉ ነው። መጀመሪያ የሴት ኤን ኤሌመንቶችን እናወጣቸዋለን። ከዛ በኋላ ደግሞ የሴት ቢን ኤሌመንቶችን እናወጣቸዋለን። ከዛ በኋላ አንድ ላይ አስቀምጠን ዩኒየናቸውን እንፈልጋለን። ዩኒየናቸውን ፈልገን ነምበራቸውን እናወጣለን። ሶ የሴት ቢን ኤሌመንቶች ለመፈለግ ኤክስ ኤሌመንት ኦፍ ናቹራል ነምበር ነው ይለናል። ሶ ናቹራል ነምበሮችን በኤክስ ፋንታ መተካት ነው። ለምሳሌ አንድ ስንተካው እንደዚህ ይሰጠናል። ይሄ ትክክል ነው። 2 ይሰጠናል። ያንሳል ይላል። እኩል ነው። ግን ከአራት በኋላ ያሉት አይሆኑም። ስለዚህ የሚሆኑት 1 2 3 ናቸው። ሶ ኤ ዩኒየን ቢ ማለት ነምበር ኦፍ ኤ ዩኒየን ቢ ሲሆን ደግሞ ቁጥራቸውን መጻፍ አንዱ። ስለዚህ መልሳችን ቢ ይሆናል።